መዝግቦ ስለነበረ በጦርነት ምክንያት አለ አይደል ተመልሶ ወደ ሁኔታዎች ሲቀየር ይሄንን አደርጋለሁ ካለ ያ የፖለቲካ ፕሮሲጀራል ወደሆነ ነገር መጀመሪያ ለምን ያስገባዋል ያንን ነገር አሁን ህዋትንም እኮ በትልቅ ጦርነት የተካሄደበት ነገር እናስተካክላለን ብሎ ትግራይን ያክል አካባቢውን የማስተዳደር መብት የተሰጠውን ኃይል በቴክኒካል ጉዳይ የመመዝገብን ነገር ዋና ሹአር ህዋትንም አልመዘግብም ብሏል አሁን ይሄንን እንዳልኩ የፕሮሲጀርን የቴክኒክን ጉዳይ እንትኖ የጭንቅላቱ ምንም ድንበር የለውም ነው ማለት እኔ የሰውየው አስተሳሰብ እኮ ጤናማ አይደለም ቴዲ ኤግዛክትሊ ደሞ አሁን ይልቃል አንተ የምታነሳው ነጥብ አለ ለምሳሌ ከዚህ በፊት ኦኬ የፕሪቶሪያን ስምምነት አብይ አህመድ ተፈራርሞ ምን ያያረገው እንደሆነ ያለ ማንም ኃይል በምን ተአምር ከአብይ አህመድ ጋር ተረድሮ ውጤት አመጣለሁ ሊል ይችላል እስቲ ንገረኝ እሱ ነው ማለት በጣም የሚደንቀውም እሱ ነው አሁን ሊጫዋትበት የፈለገውም አሁን ሁኔታ ነው እንደው የነገሩን ማግኒቲዩድ መረዳት ያለብን አሁን እንደው አብይን በሽተኛነቱንና አላዋቂነቱን እኮ በብዙ መንገድ ተገልጧል ግን ይሄ አላዋቂ ሰውና ሁኔታ በሶሻል ሚዲያ በለት ምክንያትና የሱን ንግግር በማናናቅና በማጣጣል ብቻ አልፈን የሚያመጣው ኢምፓክት ግን እና የሚያደርሰው ጥፋት በጣም አደገኛ እንደ ሀገር መፍረስ ምናምን የሚለውም ክሊሼ ሆኗል እኮ የያንዳንዱ ወደ ቤተሰብ አድርገን ነው ውስጥ በቃ ልጆቹ እኮ ከትምህርት ቤት ቀርተዋል ሰው የሚበላ ጠፍቷል ሜዳ ላይ ወድቋል ሰው አሁን ደግሞ በጦርነት ያለው ሀብት ሁሉ እየወደመ መልሶ እንደገና ደግሞ ሌላ ጦርነት ሊያዋለድ እያላገጠ ነው ይዘው የማይገናኘውን ነገር ሁሉ የሚያወራው አንድም በፍራት አንድም በጭካኔ አንድም በኢንሴኩሪቲ ይዞት የመጣው ነገር ግን በጣም አደገኛ ነገር መሆኑን መረዳት ያስፈልጋል አሁን ይሄንን ንግግር ለትግራይ ህዝብ ይራራ ጌታቸውን ይዞ አንድ አይነት መፍትሄ የፈለገ አድርጎ የኢትዮጵያን ፖለቲካ መፍትሄ ሊሰጥ ነው ወይም ከትግራይ ጋር ሊታረቅ ነው ብሎ የዚህን ነገር ደረጃና የጥፋቱን ልክ ያላወቀ ሰው ካለ እኔ በእውነት ቢሆንማ እኛ የመጀመሪያ የጮህኩት እኮ ነው ምንም ያኔ ህዋት ካልጠፋ ተብሎ አገር ሁሉ በወረረ ጊዜ መንገድ ይገኝና ታረቁ ሁለታችሁም አንድ ድርጅት የነበራችሁ ናችሁ አገር አይጥፋ ንብረትም አይወደም ቁስሉም የበለጠ ገደሉ አይቆፈር መፍታት ወደማንችልበት ደረጃ እንሂድ የመግባባት ይፈጠር ብዬ እኔ ራሴ የጮህኩ ሰው ነው ይቴዲ አይደለ መልክ ባለው ነገር አሁን ግን ጊዜ በሄደ ቁጥር ይሄ ሰውዬ እብደቱ እየጨመረ ኢንሴኩሪቲው እየጨመረ ከውነት እየተፋታ በየጊዜው የነበረው ነገር ሁሉ እየጠበበው በመጣ ጊዜ ሊያደርስ የሚችለው የእብደት ደረጃና የጥፋት ደረጃ በጣም ትልቅ ስለሆነ እንደው ሶሻል ሚዲያን ከመፈራበት ነገር አንድ ዋናው ነገር ነገርን የማለማማድና በዛ በለት ጉዳዮች እንደ ቀልድና እንደ ፌዝ እንደ ማጥላላት ብቻ እየታለፈ ከዛ ጋር ተያይዞ የሚመጣው መዘዝም በውል እንዳንረዳውና አስፈላጊው ጥንቃቄ እንዳናደርግ የሚያዘናጋ ነገር እንዳይሆንና ይሄን እንደው በጣም ህዝቡም አጠቃላይ የፖለቲካ ኃይሎችም ሁሉም ሰው በንቃት መጠበቅና ሊደርስ የመጣውን አደጋ በልኩ በመረዳት ረገድ ከፍተኛ ንቃት የሚጠይቅ ጊዜ መሆኑን እኔ እንደው ሁሉም ሊረዳው ያስፈልጋል ነው ቴዲ ነገር ካላበዛው ኢሰፓን ፈቅጃለሁ ሲል እኔ ምን ማለት በጦርነቱ ጊዜና ካሳይ ጨመዳ ፋሲካ ሲዳደል ምናምን አብረውት ጀብጀብ ይሉ ስለነበር እንግዲህ ሲያወሩት በቲቪ ሲያወሩ ምን ሲያረጉ ሲያያቸው የፈቀደላቸው መስሎት ሊሆን ይችላል ወይ ደግሞ ያው ጀነራሎቹ ባጫና ብርሃኑ ጁላ ስለሆኑ እነሱ ደግሞ ያው እነሱ ሲያይሰብ ታየው እንደሆነ አላውቅም እንጂ በግልጽ ማለት በግልጽ በደብዳቤ የተከለከለን ስብስብ ፈቅጃለሁ ሊል የሚችልበት መነሻ ሊኖር አይችልም ነበር ግን እሱ እንዳለ ሆኖ የምክክር ኮሚሽንን በተመለከተ ሲናገር እኔና ጌታቸው ረዳን ሲወያያ የሰው አሁን ይሄ መንግስት አይወያይም ይላል ወይ ብሏል እንድ ማለት ይሄ ስለ ምክክር ኮሚሽኑ ለመቶኛ ጊዜ የሚናገረው ነገር አለ አብይ ምክክር ኮሚሽኑን በተመለከተ በግልጽ ተናግሯል በቃ የኔን ስልጣን በተመለከተ ምንም አይነት ምክክርም ሆነ ድርድር የለም ብሏል አሁን የሚካሄደው ምክክር ስልጣንን በተመለከተ ሳይሆን ሌሎች ከስልጣን ውጪ ፖለቲካ ውስጥ መዋቅራዊና ምናምን ለውጥን ኢንቮልቭ ማድረግ ምን አይነት ምክክር ሊደረግ እንደሚችል እነሱ ይወቁ ግን ውይይት እንዴት እንደሚረዳው ይነግራል ለአብይ አህመድ ውይይት ማለት ምንድነው በሱና በብርሃኑ ነጋ መካከል የሚደረግ በርሱና በበለጠ ሞላ መካከል የሚደረግ በርሱና በጌታቸው ረዳ መካከል የሚደረግ ውይይት ነው ይሄ ማለት
ሰብሚት አድርገህ ለሱ ከገባህ በኋላ በጌታና በሎሌ መካከል የሚደረግን ውይይት ነው ውይይት የሚለው እሱ እንጂ ሌላ አይነት በአገሪቱ ዕጣ ፈንታ ላይ የመወሰን የሁሉም የአገሪቱ ኃይሎች ውይይትን በተመለከተ በፍጹም እያሰበ እንዳልሆነ ይነግርሃል። አንድ ሁለተኛ በጣም የሚያሳዝነው ነገር ለሱም ሰብሚት አድርገህ ደግሞ ከነክብርህ ልትቆይ አትችልም። ብርሃኑ ነጋን ከዚህ በፊት እኮ አሸባሪዎች እስረኞች ናቸው እኮ አሁን ከኔ ጋር ቁጭ ብለው የሚነጋገሩትና ያንን እያረኩ እያለሁ ወክ ዘ ቶክ ይሉኛል ብሏል። ማለት በአብይ አእምሮ ብርሃኑ ነጋ አሁንም አሸባሪ፣ መረራ ጉዲና አሁንም እስረኛ ነው። ለሱ ማለት ፕሮፌሰር መረራ ለምሳሌ በቃ ኮንቲኒየስሊ በሀገር ውስጥ ያለውን ችግር በተደጋጋሚ ሲገልጥ የሚታወቅ ፖለቲከኛ ነው። ከአብይ አህመድ መምጣት ወዲህ በተለይ ሌሎች ጉዳዮች ባሉ አቋሞቹ ላይ ያለኝ ልዩነት እንደተጠበቀ ሆኖ አሁን አገሪቱ ላይ ያለን ችግር በተመለከተ ግን ኮንሲስተንትሊ ነው አገሩ መሰረታዊ የሆነ ውይይት ያስፈልገዋል፣ ሽግግር ያስፈልገዋል የሚለውና ትሪገር ያደረገውም እሱ ነበር። ፕሮፌሰር መረራ ነበር ወክ ዘ ቶክ ያለውም መረራ ነበር እና በጣም ያበሳጨው ንግግር ነው እና በኋላም አማራ ክልልም ሄዶ ሌላም በፓርላማም ሲቀርብ እነ በለጠ ሞላን ነው እንደ ውይይት የሚቆጥረው። በለጠ ሞላ ደግሞ ሰሞኑን አብይ አህመድ አመሰግናለሁ ዝሆን አሳየኸኝ ምናምን ሲል የተስተዋለ ሰው ነው። ስለሱ የአምልኮ ስርዓትን ነው ውይይት የሚለው። እሱን እንደ እግዚአብሔር ቆጥረህ የምታቀርበውን የአምልኮ ስርዓት ነው እንደ ውይይት የሚቆጥረውና የከሸፈ ካሊጉላ ነው። በነገራችን ላይ በብዙ መልኩ ስታየው የከሸፈ ካሊጉላ ነው አብይ አህመድ። ትሬቶቹን ምኖቹን ስታይ አሁን ውይይት ይሄ ሰውዬ ውይይትን እንደዚህ እየተረዳ እኔ ቻሌንጅ ማድረግ የምፈልገው ከዚህ ሰውዬ ጋር ይሄ አብይ አህመድ የተባለ ግለሰብ የሀገሪቱ መጻኢ ዕጣ ፈንታ ለመወሰን በሚደረግ ነገር ውስጥ መሳተፍ አለበት የሚል አቋም ለፖለቲካ ኮሬክትነስ ነው የሚባለው ወይስ የሚል ጥያቄ ማንሳት ወዳለው ነው። ያው ቴዲ ይኸውልህ እንግዲህ አሁን እኛ አየነው እንግዲህ ቅድም ያልኩ እኮ ነው የሚናገረው ንግግር ታሪክ የለበት፣ እውነት የለበት፣ ሳይንስ እና ፖለቲካ የለበት፣ አይዲዮሎጂ የለበት እና እኔ እኮ ምንም አሁን መለስ እኮ አውራ ፓርቲ ይልና በማይሆን ሁኔታ ጠቅሶ የሱን የፓርቲ የበላይነት አድርጎ ጸጥረጭ አድርጌ የገብሬ መንግስት ነኝ ትልቁን አድርጌ ምን ከነሱ ጋር አትስማማም አይደለ? በምንም አይነት ያደረጉት ነገር ተደምሮ እዚህ ያደርሶናል ብለን ነው የምናምነው። ግን ሲናገሩ የሚነግሩህ ነገር አለ አንተ ማትቀበለው ነገር። አሁን እና ጸጥረጭ አድርጌዋለሁ ከፈለጋችሁ የትኛውን ቦታ 24 ሰዓት ስትጓዙ ብትሉ ምንም አታገኙ። ገበሬው ስኳር መቅመስ ስለጀመረ ነው የስኳር ያቅርቦትና ፍላጎት አለመጣጣም ነው ብሎናል አይደለ? ስለዚህ some grain of truth አለው። በሌላ አንተ የሚጋነነውን ያህል አይደለም ያደረከውም ነገር በሰላቂነቱ በፍታዊነቱ ለግለሰብ ነፃነት አለመስጠቱ የፓርቲና ታማኝነትና መሪትን አንድ አድርጎ አለመሄዱ ይሄው ፖለቲካው ደግሞ በጋራ ከሚያረግ የሚለያየውን ነገር ማድረጉ እዚህ ያደረሰን አንድ ነገር። በዛ በያዙት አይዲዮሎጂ ውስጥ ግን ስለራሳቸው የሚናገሩት ነገር አለ በትክክል እስካሁን ድረስ ማለት ሳልስማማበት እንዴት እንደሚያስቡ መናገር የምችለው ማለት ነው። የአብይ በጣም የሚያስጨንቀን ነገር እንግዲህ የአንድ ሀገር ብሔራዊ ምክክር ያስፈልጋል በሀገር ደረጃ ከተባለ መጀመሪያ እንግዲህ ይሄንን የተቋቋመበትን ሂደት ምንንም ወቅሰናል። ያም ይሁን ትንሽ ርቀቱን ጠብቆ አብይ በዘዴ ችግር እንደሚፈታ አድርጎ ቢያወራ እኮ ትንሽ ይሄ ኮንስትራክቲቭ አምቢጊቲ የሚሉት አለ አይደል? ፖለቲከኞች ሁሉ ጊዜ ምንድነው መልካም ማደናገር ተብሎ ትንሽ ተደናግረህ ልትቆይለት ወይም በስፒኒንግ ያንን ነገር መርክል ልትሰጥለት ይችላል። እሱ እኮ ግልጽ አድርጎ ተነጋገረ። በቃ ግብአት እንዲሰጡ ነው እነሱ ልክ እንደ ኢንፎንትን እኮ ነው ዳታ ኮሌክተር ናቸው ነው ሰው ለአብይ ዳታ ኮሌክት አድርገው እንደ ግብአት አድርገን ከደረሰልን አሁን እናደርገዋለን ካልደረሰልን ከምርጫ በኋላ እናደርገዋለን ከዛው የሚደረግ ነገር የለም ብሎ አለ። እንግዲህ ምንም በማያሻማ ሁኔታ ተናገረ። ነገር ግን ሳይንሳዊ በሆነው ደግሞ የምናቀው የኢትዮጵያ ችግር በፊትም ይወረስንባቸው
አሁንም ጦርነት ውስጥ የገባንበት ስለወደፊቷም ኢትዮጵያ የጋራ ራዕይ በመመስረት ረገድ ብዙ ቅራኔ ስላለና ጦርነት ውስጥም ስለምንገኝ የኢትዮጵያ የፖለቲካ ኃይሎች በፊት ስለወረስናቸው አሁንም እሳት ላይ ስለጣዱን ነገንም ስለምንሄድበት ነገር ተወያይተን የጋራ ነገር መመስረት አለብን ነው አይደለ? የዚህ the essence of national dialogue ይሄን አልፈልግም ብሎናል። አላደርገውም ብሎ በአደባባይ በሙልጭ አድርጎ ተናገረ በማያሻማ ሁኔታ in plain language። ከዚህ በኋላ እንግዲህ ከምክክር ኮሚሽን ነገር ይወለዳልና መልካም ነገር ይመጣል፣ የኢትዮጵያም ችግር መፍትሄ ያገኛል ካለ አንድ ሰው ምን ማድረግ ትችላለህ? በምንድን ነው? ሳይንሱ ነው? አብይ በታምር ሐሳቡን ይለውጣል ነው? ወይም ይሄ የሚሄድበት ነገር እንዴት አድርጎ ያመጣል ነው ነገር ይሹ ማለት ነው። ደግሞ ጊዜ በሄደ ቁጥር እኮ አንዳንድ ጊዜ አለ በመጀመሪያ አካባቢ የሚባለው ጊዜ እንስጠው አብይ አስጨነቀው የሚሉ የሚመጻደቁ ሰዎች ነበሩ። ከጊዜ ጋር በሄድኩ ቁጥር የአብይ እብደት እየቀጠለ ከጎኑ የነበረ ሁሉ ሰው እየተወው እስከ ትናንትና ድረስ ዜና የሰማሁት የውጭ ጉዳይ ሚኒስትር ዴታ የነበረችው ሴትዮ ሁሉ ለቃ እዚህ ሀገር ጥገኝነት ጠየቀች የሚባል ወሬ ሰምቻለሁ። እንግዲህ እነለማን ነገዱን ከዛ በኋላ ሁሉ ዋና የራሱ የምክክር ኮሚሽኑ ባለስልጣናት ልጆችም ራሱ ጥገኝነት ስለመጠየቃቸው ተዘግቧል በተለያየ ቦታ በነገራችን ላይ። እንግዲህ ነውልና ሲደግፉት የነበሩት የመንግስት መጣ ሲባል ሁሉ አብረውት የነበሩት ምርጫ ቦርድ፣ የሰብአዊ መብት ኮሚሽን ኮሚሽነሩ፣ የፍርድ ቤቶች ጠቅላይ አዛዥ የነበረችው ማናት ወይዘሮ ማዛ፣ እነዚህ ሁሉ ለስርዓቱ ማድመቂያ የነበሩትን ሁሉ የለውጥ ኃይል የተባሉት እነለማ ነገዱ ጥርቅ አርጎ ሁሉ ነገር ሜዳው ብቻውን ቀርቷል። ያም ሁሉ ሆኖ ችግር የለም ለነሱ በቃ ኦሮሚያ ጦርነት ውስጥ ገብቶ ደጋፊው የነበረው አማራ ሆኖ የትግራይ ፖለቲካ ማልጨበጠው እንደዚህ ብሎ ጌታቸው ብቻ ሲመጣም ችግር የለም እሱ በቃ ሁሉ ነገር ጥሩ ነው። እና ይሄን ደግሞ ሲል ተከታዮቹ አዎ ጥሩ ነው ምንም አንሆን ባብይ እንድናለን ይላሉ። እና ይሄን በምንድነው የምትሄደው ነው እንደው አንድ ነገር አምባገነንም ሆኖ አንድ መንግስት እኔ ያልኩት ራዕይ ሐሳብ አለ በዚህ ደረጃ ይሄን ይሄዳል። ጦርነትም ቢሆን እኮ ጦርነትም አሸንፋለሁ በጦርነት ሲል አንድ ሰው ህዝቡን አንድ አድርጎ ሰጥረጫ አድርጎ መንግስቱ ከላይታች ሆኖ መዋቅር ያለው ነገር ሆኖ ጦርነት እንኳን ያልተጠበቀ ነገር ያመጣል። ቅድም እንዳልነው በአንደኛው ዓለም ጦርነት በጥጋብና በትልቅነት ያሰቡት ነገር በኋላ ይዞት የመጣው ጣጣ ምናቀው። በሁለተኛው ዓለም ጦርነትም የሆነው ያ እንደውም ጦርነት ያልታሰበዳ ያመጣል ተብሎ ነው። አሁን በአብይ ኮንቴክስት ስታዩ ግን ወታደሩ በየሜዳው እየተበተነ የደህንነት መዋቅሩ እጅግር የሌለው አገር ውስጥ ቀጥታ የገጠር ቀበሌዎችን ሁሉ ሙሉ በሙሉ በማይቆጣጠርበት ሁኔታ ሆኖ ይያለ ከዓለም ጋር ተጣልቶ ከጎረቤቱ ሁላ ተጣልቶ ከዛ ሀገር ሌላ ሀገር ሲወርድ ደግሞ በፕሬሲደንስና በታሪክ የምናቀው እንግዲህ በናሽናሊዝም ኮንሴፕት ሁሉ ጊዜ ባየነው ሪያሊዝም ናሽናሊዝምና ሊበራሊዝም በተጣሉ ጊዜ ሁሉ ጊዜ ናሽናሊዝም አሸናፊ እንደሚሆን እናቀዋለን አይደል? ይሄ ደግሞ አሜሪካን ቪየትናም ውስጥ እንድትሸነፍ አድርጓል። አፍጋኒስታን ውስጥ የተለያዩ ኃይሎች እየገቡ እንዲሸነፉ አድርጓል። ይሆነው ሁሉ ነገር አይተናል በተግባር ትላልቆቹ በትናንሾቹ እንዴት እንደተሸነፉ። ታሪክ አይሰራም አብይ ውስጥ ነባራዊ ሁኔታ ኢትዮጵያ መከፋፈልና ስልጣኑ መሳሳቱ አይሰራም። ድርጅት አለመኖሩ አይሰራም። የዓለም አቀፍ ህግ አይሰራም። ሁሉም አይሰራም። እህሳ አብይ የሚዋሸው ነገር ሁሉ ይሰራል። ምንድነው የምትለው ቴዲ? ይሄንን እስቲ ደግሞ አንተ የምትለው በልባክ። እኔ ያው ቅድም እንዳልኩት አሁን የፕሪቶሪያ ስምምነትም ሆነ ሌሎች ነገሮችን እንዴት ሃንድል እንደሚያደርግ እያየ ያለ ማንም የኢትዮጵያ ፖለቲካ ኃይል ታጣቂም ሆነ ያልሆነ ማለት ነው እንዴት አድርጎ ትረስት ይኖረዋል ከአብይ አህመድ ጋር ተነጋግሮ በድርድር ውጤት ለማምጣት የሚለው በጣም መታሰብ ያለበት ነው። በዚህ ምክንያት ስቲል እኔ በአደባባይ ድርድር አያስፈልግም ይበሉ የሚል አቋም የለኝም እንጂ ግን ምን የትኛውን ድርድር እስከዛሬ ድረስ በጉድ ፌይት ሲፈጽመው ታይቷል አብይ አህመድ እና ከሱ ጋር ዳያሎግን እንደ አንድ አማራጭ ማየት ይቻላል። አንዱ ሁለተኛ አሁን ሰላም የሚልን አጀንዳ ብቻ በመያዝ እንዴት ማለት ኢንሄረንትሊ ጸረ ሰላም እኮ ነው አብይ አህመድ። ቅድም እንደነሳ ነው ጦርነትን ለህልውና ነው የሚፈልገው። ከዛ ውጪ ያለ የማስተዳደር መንገድ አያውቅም።
ለዜጎች አዘጋጀሁ የሚለው የሥራ ዕድል ውትድርና ነው። እሱም የሞት መንገድ ነው። የሚያካሄዳቸው ጦርነቶች ምንም አይነት ኖብል ኮዝ የላቸውም። ስለዚህ ጥያቄንም ጠያቂንም የመግደል ስልት ነው የሚከተለው። ስራ አይፈጥርም፣ ሀብት አይፈጥርም፣ ተስፋ አይፈነጥቅም፣ አይነጋገርም። ምክክርን በተመለከተም አሁን ጃዋር አንዴ ጥሩ አድርጎ ጠቅሶት ነበረ። የአብይ የምክክር ኮሚሽን ራሱን በመስታወት እያየ ከራሱ የመስታወት ምስል ጋር የሚያደርገው ንግግር ነው ብሎ ነበረ። and that's true። እና ፕሮፌሰር መስፍን አርአያ ሪሊ እንዲህ አይነት ወንጀል በሀገሩ ላይ ሲፈጸም ይህንን እንዶ በደህና አእምሯቸው ነው እያስቻሉ ያሉት። ሌላው ይሄ ብልጽግና የሚያንጋጋው መንጋ እንኳን እሺ ያው ጭንቅላቱን አከራይቶ ነው እንበል። ፕሮፌሰር መስፍን አርአያና ሌሎች ባልደረቦቻችሁ ደግሞ እሱም አያከብራቸውም እኮ። በነገራችን ላይ ደጋግሜ እንደምለው ለአብይ አህመድ ሰሚት መማረግ በአብይ መከበርን አያመጣም። ቢኮዝ ሲጠቅሳቸው ለኢንቴግሪቲያቸው ምክንያት አድርጎ የጠቀሰው ምንድን ነው? አንድ እግራቸው መቃብር የገባ ሰዎች ናቸው ብሎ ነው። እሱን ነው እየጠቀስኩ ያለሁት። ማይንድ እኔ አይደለሁም የምለው ራሱ እነሱ በተቀመጡበት እነዚህ ሰዎች እኮ አይዋሹም። ለምን አንድ እግራቸው መቃብር ገብቷል። አሁን እንደዚህ ይባላል። እንደዚህ አገልግለኸው ከምትዋረድ እንደው ቢያንስ ኢንቴግሪቲህን ጠብቀህ ምን ብለህ ከህዝብ ጎን መቆም አይሻልም ወይ? እና ይሄን የምክክር ኮሚሽን አብይ አህመድ ህዝቡን ጋዝላይት እንዲያደርግ አብይ አህመድን ፕሬዝደንት በማድረግ ብቻ የሚጠናቀቅን ፕሮጀክት በመምራት በህዝብ ላይ እንደው መቧለት ምን ይባላል? ኢትዮጵያ ውስጥ ምክክር የለም አሁን የምክክር ኮሚሽን ምናምን የሚል ዝባዝንኬ ቁብ ተሰጥቶት አጀንዳ መሆን ራሱ ያለበት ነገር አይደለም። ግን አብሮ የባህር በርን ጉዳይ አንስቷል። እንደው እንደ ማጠቃለያ ነጥባችን ብናነሳው ብዬ ነው ይልቃል። እና የባህር በር የአብይ የመጨረሻ ካርድ ነው። በተደጋጋሚ አንስተነው ነበር። በቃ አሁን አርበኛ ለመምሰል ሌላውን በባዳና በባንዳነት ለመክሰስ ራሱን የሀገር ባህር በር ለማስመለስ ያለ እንትን በቃ ሲወረገረግ ነው በቃ የዋለው። እንግዲህ ራሱን በአርበኝነት አስቀምጦ ምናምን በጣም ሳንክቲሞኒየስ የሆነ በጣም የሚያስጠላ ተውኔት ነው ሲተውን የዋለው። እኔ የኢትዮጵያ የባህር በር ማግኘት አለባት የኢትዮጵያ የዘላቂ የብሔራዊ ደህንነት ኢሹ ነው ብዬ አምናለሁ። ዘላቂ የብሔራዊ ደህንነት ኢሹ ነው ብዬ አምናለሁ። ነገር ግን የሀገሪቱ አሁናዊ የደህንነት ስጋት የሀገሪቱን ዘላቂ የብሔራዊ ደህንነት ስጋት ሊፈታ አይችልም። ችግርን አይፈታም። አብይ አህመድ ነው የሀገሪቱ ቁጥር 1 የደህንነት ስጋት። ይሄ የሀገሪቱ ቁጥር 1 የደህንነት ስጋት የሀገሪቱን ዘላቂ የብሔራዊ ደህንነት ስጋትን ሊቀርፍ አይችልም። እንዴት ችግርን ሊቀርፍ እንዴት ይችላል? አንድ ሁለተኛ ኢንፋክት አብይ አህመድ ስለ ባህር በር ያወራ እንጂ ኢትዮጵያ የባህር በር እስከ ዘላቂው እንዳታገኝ ነው እያደረገ ያለው። አብይ ደግሞ ይሄን በማድረግ ይታወቃል። ለምሳሌ ስለ እድገት እያወራ የሀገሪቱን የድህነት ምጣኔ ወደ 43% ያሳደገ ሰው ነው። ስለ ፍቅር እያወራ ኢንቨስት አድርጎ በህዝብ መካከል ጥላቻ የዘራ ሰው ነው። ስለ መደመር ምናምን እያወራ ህዝብን ለመለያየት ቀን ከሌት የሰራ ሁሉንም ሃይማኖቶች፣ ብሔሮችና ህብረተሰቦች የሚለያይ ንግግር በአደባባይ የተናገረ በተግባርም የተሰማራ ሰው ነው። መግደል መሸነፍ ነው እያለ በሚሊዮኖች የፈጀ ሰው ነው። ሰላም አምጥቻለሁ ታይቶ የማይታወቅ መንግስት መስርቻለሁ እያለ የመሰረተው መንግስት ምን ያህል ደካማ ምን ያህል ለንቋሳ እንደሆነ የሚታይ ነገር። እዚህም ጋር አብይ ስለ ባህር በር ያወራ እንጂ በተግባር እየሰራ ያለው ግን የኢትዮጵያን ወደፊት የባህር በር የማግኘት ተስፋ እያዳፈነ ነው። ለምን? በሚያሳፍርና በሚያስጨንቅ ደረጃ የኢትዮጵያን የባህር በር የማግኘት ኬስ ከወዲሁ እየገደለ ነው። ሁለተኛ ቆይ ሰውን መጠየቅ የምፈልገው እኔ አብይ አህመድ የባህር በር ያመጣልናል ምናምን ብሎ ተስፋ የሚያደርግ ሰው ካለ ቤቱ ከሌለ በር ምን ይሰራላችኋል ነው? ቤቱን እያፈረሰው ነው። የባህር በር
የሚያስፈልገው ኢትዮጵያ ለሚባል ቤት ከሆነ ኢትዮጵያ የሚባለውን ቤት ከስር የሚነደው ሰውዬ በር ያመጣልኛል ብለህ እንዴት ተስፋ ታደርጋለህ? በሱ ቤቱ ከኖረ በኋላ ስለበሩ ቢታሰብ ጥሩ አይሻልም? ሀገሪቱን በሁሉም መልኩ እያፈረሳት ያለ ሰውዬ ያመጣልኛል ብዬ ታክቲካሊ የምደግፈው የአርበኝነት ተውኔቱ ምናምን የአመክንዮአዊ ነኝ ተውኔቱ ምናምን በጣም የሚያስጠላ ነው። አንዳንዶች ሲያረጉት ስለማይ ያው እንደ አየር ጠባዩ በአመክንዮአዊነት በምክንያታዊነት ስም አይ በዚህ ጉዳይማ ከአብይ አህመድ ጋር ቆማለሁ ምናምን የሚሉ ሰዎች አሉ። ኦ ማይ ጋድ እያንዳንዱን የሀገሪቱን ማገር እየነቀለ ያለ ማለት ዲክሌርድ ነው ኢንቴንሽኑ። አብይ እኮ አማራን ከትግራይ ጋር የሚያጣላ ንግግር ተናግሯል። ኦል ዳት አገውን ከአማራ ጋር፣ አገውን ከአማራና ከትግራይ ጋር፣ ኦሮሞን ከአማራ ጋር፣ ኦሮሞን ከሶማሌ ጋር፣ ኦሮሞን ከተቀረው ኢትዮጵያዊ ጋር፣ ክርስቲያንን ከሙስሊም ጋር ማንን ከማን ፕሮግራም ሰርተናል። ከዚህ ቀደም የተናገራቸውን ህዝብን ከህዝብ የሚያጋድሉ ሃይማኖት ከሃይማኖት የሚያጋጩ ንግግሮችን ሰብስበን በነገራችን ከዛ አገሪቱ ውስጥ አዳዲስ ችግር እየፈጠረና የኖረ የአገሪቱ ችግር እንዳይፈታ በትጋት እየሰራ ያለ ሰው ቤቱን እያፈረሰ ያለ ሰውዬ በር ያመጣልኛል ብለህ ደግፈው ነው? ምን ልታረገው ነው? ከዛ ሲሪየስሊ ራሳችሁን ማለት የምትወስዱ ከሆናችሁ እንዲህ አይነት ክርክር አይ ቲንክ በጣም የሚያሸማቅቅ ይመስለኛል። ማንም ለራሱ ተገቢ ክብርና ለአቋሞቹ ተገቢ ክብደት የሚሰጥ ሰው አሁን አገሪቱ ያለችበትን ኦብጀክቲቭ ሪያሊቲ ሊክድ አይችልም። አገሪቱ እየደህየች ነው፣ እየፈረሰች ነው፣ እየተተራመሰች ነው። ቅድም ጠቅሰዋል። ለምሳሌ ሽፍታ ብሎ የገለጻቸው ሰው እሱ ሽፍታ ስላላቸው ሪዲዩስ የሚሆኑ የሚከረከሙ ይመስለዋል። የአማራ ክልል በስፋት ፋኖ የሚንቀሳቀስበት ነፃ መሬት ነው ኦር የፈለገውን ጥቃት ፈጽሞ የሚሄድበት ቦታ ነው። ኦሮሚያ ክልል ራሱ ትላንት የትግራዩን ለማጣጣል ብሎም ቢሆን ከትግራይ የከፋ ውጊያ አድርገናል በማለት ሳይታወቀው ሪኮግናይዝ ያደረገው በጣም ሰፊ የሆነ ውጊያ እየተደረገ ነው። የትግራዩ ሁኔታ ይታወቃል። ኦሮሚያን፣ አማራንና ትግራይንና እንግዲህ ቤንሻንጉሉን፣ ጋምቤላውንና ሌሎች አካባቢዎችን ያለውን የሰላም እጦት ደምረን የደረቅ ወንጀልን በከፍተኛ መጠን መስፋፋት ደምረን የኑሮ ውድነቱና በአጠቃላይ በሀገሪቱ ውስጥ እየተፈጠረ ያለውን መላሸቅ ደማምረንበት ይህን እያደረገ ያለን ሰው የባህር በር ያመጣል ብሎ ማለት በጣም የሚያሳፍር ነገር ነው። አንዳንዶቹ ከዚህ ቀደም በትንተና በኪነ ጥበብ በምን ውስጥ ደህና ስም አለን ይሉ የነበሩ ሰዎች ሁሉ በየቴሌቪዥን ጣቢያው እየቀረቡ በአርበኝነት ስም የአብይ አህመድን የባህር በር ኩዌስት እንደግፋለን፣ ይህንን የምናደርገውም ለሀገር ጥቅም ስንል ነው ሲሉ ስለመመለከት ነው። መጀመሪያ ቤቱ ይኑር። ሁለተኛ አብይ እንደሁሌው ከነገም ተበድሮ ስለሆነ የሚገለው ነገንም ስለሆነ ለመግደል እየጣረ ያለው የሀገሪቱን ነገም ጭምር ስለሆነ ለመግደል እየጣረ ያለው አብይ አህመድ የባህር በር አለ ብሎ የአብይ አህመድን አጀንዳ ተቀብሎ ማራገብ ራሱ አሳፋሪ ነገር ነው ለማለት ነው። ሰው እስቲ እንጠቅልለው ይልቃሉ ይታችን ምኑ ይጠቀለላል? የሱ ነገር እኮ በጣም ዝሮ የሆነ ነገር ስለሆነ እግዚአብሔር የጣለብን እንዳልከው የኛን ሐሳብ በቻልነው አቅም ጠቅለል አድርገን እንግዲህ መችስ እንዳልከው ነው ቴዲ የንግግሩ ደረጃና የዝቅተኝነት ደረጃው ለማስረዳትና ለክርክርና ለውይይት እንኳን የማይሆን ነገር ነው ያለው። ግን እኛ እንደው አንድም ሰው ቢሆን መስሎት የተሳሳተ ሰው ካለ ፎር ዘ ሪከርድ ኃላፊነት የሚሰማን ሰው ስለሆን ነገሩን መልክ ባለው መልኩ የራሳችንን አስተያየትና ነባራዊ ሁኔታውን በተገቢው መንገድ መግለጽ አለብን። ያልከው ነው አሁን ወደብ ያስፈልጋል አያስፈልግም ተብሎ ጥያቄ አይመጣም። ምንም ለምን የሚሆነው ግን እንዴት ነው ዋናው ነገር፣ መቼ ነው ዋናው ነገር፣ በምን ሁኔታ ነገሩ ያልቃል፣ በምን ያህል ዋጋ ነው ነገሩ። አሁን አገር ውስጥ አብይ ወደብ ሊያመጣ ሳይሆን ነገር እየፈለገ ያለው አገሬ ውስጥ ስልጣኔን ላጣ ስለሆነ ይሄንን የወደብ ጉዳይ ደግሞ ስልጣን ለመቆየት ከጠቀመኝ ምንም ያህል ሪስክ አገርን የሚበትን ዋጋም ቢሆን ሊጫወትበት ነው ነገሩ እንጂ የማምጣት ነገር ካለ
አብይ የሚያመጣው ከሆነ ሌላ ቀጥሎ የሚመጣው ሰው የማያመጣው ምን ነገር አለ እስቲ? አሁን ኢትዮጵያ አገሩ ተከፋፍሎ የፖለቲካ ኃይሎች እንደዚህ ሆነው ጦርነት ላያችን ላይ ሆኖ ኢኮኖሚው ወድቆ ከማረግ ሰብሰብ አርጎ አገሩን መልክ ያለው ነገር ሲሆን ወደቡ ምናልባት እኮ ምንድነው ይሄ የአየር ንብረት ለውጥና የመሬት መንቀጥቀጥ እየበዛ ሲሄድ እኮ ወደቡ ወደዚህ ይመጣ እንደሆነ እንጂ ወደዛ ሽሽቶ አይሄድም አይደል እንዴ? ባለው ሁኔታ ስንጥቁ እየመጣ ምናልባት ሌላው አይፈጠር ይሆናል ነው እየተባለ ያለው አይደለም ባለው የሚወራው። ስለዚህ አሁን ያለው ሁኔታ በህግም የሚያስኬደን ነገር ካለ በዲፕሎማሲም የሚያስኬደን ካለ የተለያየ ሞዳሊቲ ሙሉ ጥበብ ያለው ሰውና ሁኔታ ካለ የኢትዮጵያና ኤርትራን ግንኙነት በመጠቀምም ይሁን በተለያየ ሁኔታ የሀገሮችን ግንኙነት መልካስ ይዞም ይሁን በተለያየ ሞዳሊቲ የጋራ የሆነ ኤክሰፕሽናል የሆነ ግንኙነት መመስረት ይቻላል። ሉዓላዊነታቸውን ጠብቀው ይሁን ትንሽ ኮንፌደሬሽን አድርገው ይሁን በመጠቃቀም ይሁን በህግ ይሁን እንደው በጉልበትም በልኔ አሁን እንደው ጉልበት ያሳምንም እንጂ ጉልበትስ ቢሆን መጠቀም እንችልበት ጊዜ ላይ ነው ያለነው አሁን ያለው ሁኔታ። እንደው በጣም ጥሬ ነገር ላውራ ብዬ ነው እኔ መሪነትም ምንም ባያስፈልግ እንኳን አብይ አሁን ጉልበታቶ በቶሮ እየታንቆ መከላከያ ሁሉ በየሜዳው የሆነበትና ህዝብ ሁሉ ናሽናሊዝም ስሜት አልፎ ሌላ አይነት ነገር ይሉና አደጋ አለብኝ እያለ አብይ እውነት ለመናገር አሁንስ እንደው በደጋፊዎቹስ መልኩ ለራሱስ ማድረግ ይችላል ይሄ አሁን ለራሱ ኢንተረስት ብቻ እኔ ቅድም እንዳልኩ ነው ይሄንን አላም የተደረጉትን ነገሮች ሁሉ የሚገልጽበት ሁኔታ እኮ ተሄደ። አሁን የዩክሬንና የራሺያ ጦርነት በጣም የተለየ የእስራኤልና የፓለስታይን ጦርነት ኢንታየርሊ ታሪካዊ ሁኔታው የእስራኤል ጉልበት ማንን ከጎኑ አሰልፋ ይሄን እንደምታረግ የዩክሬንና የራሺያ ልዩነት ራሺያ ራሱ ኒውክሌር የሚያመርት የጦር መሳሪያ ሁሉ ነገር የሚያመርት የነዳጅ ክምችት ያለው ትልቅ ሪሶርስ ያለው የራሱ ሀገሩን ሁሉ ከነሱ ጋር ከዚህ ከዌስተርን ጋር ያለው ግብግብና ከኔቶ መስፋፋት ጋር ረጅም ታሪክ ኖሮት የራሱን የኃይል ብሎክ ፈጥሮና ገጆቹንም ሻጮቹንም ሁሉን ነገር አድርጎ ከዓለም ጋር ተጣልቶ ከዩክሬን ጋር ደግሞ የተሰለፈውን ዓለም ሁሉ ብዛትና ስንት ነገር የምታየው ነው አይደል? ሶስተኛው ዓለም ጦርነት ሁሉ ያስነሳል ተብሎ የሚባልና የተለያየ ዓለምን በተለያየ ጎን ያሰለፉ ኃይሎች ናቸው። የዛም ጉዳይ የእስራኤል ጉዳይ እንዴት እንደሆነ ኢንታይርሊ ለና እና ያንን ነገር የኢትዮጵያና የኤርትራ ጦርነት ሲሆን ከዛ ጋር እየይዞ ያወራል። እንግዲህ ይሄ እኮ ነው ምኑን ከምን ነው የሚያገናኘው? አሁን እኮ ሁሉም አካላት አብይን አለይ ብለውት በጎረቤቱ ሁሉ ታንቆ የሀገሩ ተበታትኖበት ከዛ የሰው ሀገር ወራለው ሲል ያሳካል ብሎ የሚል ሰው ይሄ ጤነኛ ነው? በሌላው ግን ብናይኮ ቴዲ ታይዋን እንግዲህ በደንብ የምታውቀው ነገር ነው። አንተ ከኔ በላይ የታሪክም ተማሪ ስለሆንክ የህግም ተማሪና በሁለቱም መንገድ የምታውቀው ነው። ሁለቱም የሜንላንድ ህዝባዊ ሪፐብሊክ ቻይና እና የታይዋን በኩል ያለው ቻይና ሁላችንም እኛ ቻይና ነን ነው አይደል? መጀመሪያ ሁሉ መነሻቸው ነገር ግን ይሄኛው የናሽናሊስቱ ስሜት ሆኖ የአውሮፓውያን የጦር አጋርም ምንም ስለነበረ ተሸንፎ ሲመጣ ታይዋን ደሴቷ ላይ ሆኖ መንግስት ነኝ ነው እንጂ ቻይና አይደለሁም አላለም። በኋላ ወደ 90ዎቹ መጨረሻ አካባቢ አንድ የናሽናሊዝም ስሜት የመጣ ሰውዬ እዚህ ኮርኔል ዩኒቨርሲቲ ውስጥ የነበረ አንድ አግሮ ኢኮኖሚስት ሰውዬ ትንሽ የመገንጠል መንፈስ ያምጣ እንጂ እኔ ነኝ ህጋዊ መንግስት ነው። ያም ነው እንኳን ቻይና እንግዲህ የዓለም ሱፐር ፓወር ሆኖ እሱን ለማጥቃት ዌስተርንስ የታይዋንን ጉዳይ በልዩ ሁኔታ ኮንቴን ለማድረግ እየተጠቀሙበት ያወቀ ጉልበት ስላለው ዘሎ አልገባ ብዙ ህዝብ ራሱ ቻይና ነኝ እያለዛው ያለ መጀመሪያም የነበረው ቅድም እንዳልኩ በኮሙኒዝምና በኢምፔሪያሊዝም ጸብ ምክንያት ያንን የተሸነፈውን ኃይል እነማውን ሪኮግኒሽን ላለመስጠት ሲሉ ይሄኛውንም ኃይል አንድ ቀን አጠቃላይ ይቆጣጠራል በሚል ለራሳቸው ማጥቂያ እንጂ እኛ ቻይና አይደለንም አላለም። ግን እስካሁን ድረስ ቻይና ያንን ነገር ጠቅልየሉ ሰድ ብላ ይሄ ሁሉ ነገር ይሄ ሁሉ መርከብ ይሄ ሁሉ የኑክሌር ሄድ ያለ ይሄ ሁሉ ነገር ሁሉ አላደረጉት። ለምን? ባደጉ ቁጥር ነገሮች ሁሉ እየተስተካከሉና የተሻለ ነገር ይዞ መምጣት ስለሚቻል አሁን አብይ ይሄ ሁሉ ነገር እንግዲህ ዓለም ቅድም እንዳልኩ ምንም ከኤርትራ ጋር ያለውን ግንኙነት ህዝብ የለው መንግስት የለው ምን የለው ያለ ያጣጣለ ሸምግሉኝ ይላል። በሌላው ነው እዛው ላይ በሚናገረው ነገር ስታይ
ከዛ በኋላ ደግሞ ምንም ወረቀት የለም እንዴት እንደሄደ ይልና ይሄንን ደግሞ የህግ ምክንያት ያደርገዋል። አብይን ጠቅላይ ሚኒስትር ለመሆን መለስን ነግሬዋለሁ፣ ሳሞራን ነግሬዋለሁ፣ ስብዓትን ነግሬዋለሁ ከሚል ስለወደፊት የሚያስብ ከሆነ እንዴት እንደተለየ እሱ አይጠይቃቸውም ነበር መለስ? እኔ ልነግረው ነው አሁን እንደዛ ሚል እዛው የኖረበት ስርዓት ውስጥ ነው ሳያፍር ያ ስርዓት እንዲቀጥል እድሜ ልኩን ሲሰራ የኖረ ሰውዬ ዛሬ ከሰማይ የመጣ አስወስሎ ያወራል ራሱ። ይሄ አሁን ምንድነው የምትለው ታዲያ? የተጻፈ ነገር አለመኖር ህጋዊ ያደርጋል ቴዲ? እንደው ባንተ በህግ ቋንቋ እሱ ወረቀት አላገኘም የተጻፈ ነገር ማለት የኤርትራ ዓለም አቀፍ እውቅና ይሽራል ማለት ነው? ወረቀት የለም ወይም ቃለ ጉባኤ ማለት እኔ አላውቅም። የህግ እንትን ግን እንዳንድ ኮሜንት በአደባባይ እኮ ነው ለተባበሩት መንግስታት የተጻፈውን ደብዳቤ መለስ ዜናዊ የጻፈውን ደብዳቤ አሁን ማግኘት አቅቶት ነው እንዴ? በቃ እንዲሁ በቃ እንዳልኩ ማርከስ ስለሆነ ስራው ያንን እያደረገ ነው እንጂ ግን የሚገርም አሁን በመጀመሪያም ተስፋ መቁረጥ ነው እንደዚህ የሚያደርገው ስንል ምን ማለታችን እንደሆነ በማንሳት ውይይታችንን ማጠቃለል የምንችል ይመስለኛል። አሁን ያለው ሪያሊቲ ምንድን ነው እና በዛውም ለተቃዋሚ ኃይላትም ጥሪ አስተላልፈን መፈጸም ስላለብን ማለት ነውና አሚን ምንድነው የሚማረው አብይ ከነገሮች? ለምሳሌ የሐማስና የእስራኤልን ግጭት ሲመለከት እስራኤል በዓለም አቀፉ ህብረተሰብ ፓራያ ስቴት መሆኗን፣ በጄኖሳይድ መከሰሷን፣ የተነሳውን የተከሰተውን ኢሰብአዊ ቀውስ እጅግ አሳዛኝ ነገር ሁሉ አይደለም የሚያየው፣ የመግደል ኬፓቢሊቲን ነው የሚያየው እና አስመራን ጋዛ አረጋታለሁ ይላል። ያንን ያይና ማለት ነው ያለውን ነገር ነው እያልን ያለ ነው። አስመራን ጋዛ አረጋታለሁ ሲማር ከነገሮች አብይ አህመድ ሲማር የመግደል ኬፓቢሊቲን ነው የሚማረው። በዩክሬን እና በሩሲያ ጦርነት ጉዳይ ላይ ያው ሩሲያ ሄዶ እባካችሁ ጋብዙኝ ብሎ እንደሄደ ታውቃላችሁና እዛም ከዩክሬንና ከራሻ ጦርነትም የተፈጠረውን ቀውስ ሩሲያ ምን ያክል እንግዲህ በ3 ቀን ታጠናቅቀዋለች ተብሎ የተሰጋውን ጦርነት በ3 ዓመት እንኳን መጨረሻ ለመቻሏን ምናምን አይደለም የሚያየው። በቃ አብይ ፋሲኔትድ የሚሆነው ከተለያዩ የሩሲያ አካባቢዎች እየተወነጨፉ ዩክሬን ላይ የሚያርፉትን ሚሳኤሎች እያየ ነው። በዛ ነው ፋሲኔትድ የሚሆነው። ህፃናት መገደላቸውን በሲቪሊያን ላይ የሚደርሱ ሰቆቃ ምናምን አይደለም። የሮሂንጋ ሙስሊሞች ጭፍጨፋንም በተመለከተ አብይ አህመድ ሲረዳ እንደዛ ነው። ከነሱ የመጨፍጨፍ ነገር ምን ልማር እችላለሁ ብሎ ነው የሚያስበው። የቴህራንንም ጥቃት ሲመለከት የሚያስበው ያንን ነው እና ሁሌ የሲቪሊያንን የመግደል በአንድ ጊዜ ብዙ የመግደል አቅምን በተመለከተ ነው ፋሲኔትድ የሚሆነው። ስለዚህ እኔ አንድ መደረግ ያለበት ነገር በማናቸውም ምክንያት በየትኛውም ቦታ ባሉ ንጹሃን ላይ የሚፈጸምን ፍጅት ወይም ሊፈጸም የሚታቀድን ፍጅት ያለምንም ኢፈንድ በት ማነወር ይቀድማል ከሁሉ በፊት። ጦርነትን መቃወም እንደተጠበቀ ሆኖ በአብይ አህመድ ምክንያት አካሉ የሚጎድል ደሙ የሚፈስ ማንም ሰው ከዚህ በኋላ እንዳይኖር የሚያስችል ስራ መስራት ያስፈልጋል። which አብይ አህመድን ማስወገድ because አብይ አህመድ እዛ ስልጣን ላይ እስካለ ድረስ ያንን ማድረግ ስለማይቻል ይሄን እንደ ሴንትራል ቲም ስንይዝ ቅድም ያነሳው ነገር አለ። በአገር ብቻ ሳይሆን በቤተሰብ ደረጃ ጭምር ነገሩን ማሰብ ያስፈልጋል። እያንዳንዱ ግለሰብ፣ እያንዳንዱ ህብረተሰብ በአሁኑ ወቅት ከአብይ አህመድ የተደቀነ የህልውና ስጋት አለበት። ስለዚህ ለራሱ ሲል ይህንን ማኒያክ ማስወገድ ይኖርበታል። ያንን ለማድረግ ደግሞ መተባበር አለበት። አሁን አብይን ተስፋ የሚያስቆርጠው ምንድነው? ተስፋ መቁረጡን ያባባሰው ምንድነው ሲባል ይሄ ሪያላይዜሽን በፖለቲካ ሊቁ ዘንድ ከሌላው ጊዜ በተለየ ሁኔታ እየመጣ ያለ መሆኑን መገንዘቡ ነው። ይህንን አውቋል። አሁን ችግር የሆነው ምንድነው? በበቂ መጠን መሬት ላይ ባለው ደረጃ ያንን የሚመጥን ስራ በተጨባጭ እየተሰራ ነው ብዬ ስለማላምን ነው እንጂ ግንዛቤው አለ። አሁን በኢትዮጵያ የፖለቲካ ኃይሎች መካከል ይሄ ሰውዬ እስካለ ድረስ የግዛት ጥያቄ ትርጉም እንደሌለው፣ የውክልና ጥያቄ ትርጉም እንደሌለው፣ የተለያየ አይነት ከዛ ቀደም ሬሌቫንት የነበሩ የዲሞክራሲና የመሳሰሉ መብቶች ጥያቄዎች ሁሉ፣ የታሪክ መረዳት ጠቦች ሁሉ ትርጉም እንደሌላቸው ግንዛቤ ተፈጥሯል። ይሄ ለአብይ አህመድ ትልቅ ስጋት ነው። አንድ ሁለተኛ
ቅቡልነቱ ከምንም ጊዜ በላይ እጅግ ተንኮታክቷል። is trashed አሁን irredeemably tarnished ነው። አሁን አብይ አህመድ ሊያገግም በማይችልበት ደረጃ ስሙ ቆሽሿል። ሊያጸዳው አይችልም። ያቆሸሸው በሚሊዮኖች ደም ይሄንን ያውቃል። ስለዚህ ፓርላማ እየወጣ ማስፈራራት፣ መቀባጠር፣ መተረት ነው የያዘው። እዚህ ጋር የሚመጣው ኢሹ አሁን ደጋግመን ዛሬ እንዳነሳ ነው እየተረተ አገሪቱን ተረት እንዳያረጋት ምን ይደረግ ነው። ሶስተኛው አሁን በአሁኑ ወቅት ያለው የኃይል አሰላለፍ እሱን ፌቨር የሚያደርግ አይደለም። ምክንያቱም የአገሪቱ የውስጥም ሆነ የውጭ አሰላለፍ እሱን ፌቨር የሚያደርግ አይደለም። ትናንትናም ሲናገር ስለ ዲፕሎማሲ ለአሜሪካ ተናግሬያለሁ፣ ለሩሲያ ተናግሬያለሁ፣ ለእንትን ተናግሬያለሁ፣ ለእንትን ኦኬ መናገርህን ተናገርክ፣ ምን አሉህ? ምን መለሱልህ? በፈንታው አንድ ሀገር ከጎንህ ቆሞ ነው ጥያቄው። ያ አይደለም እየሆነ ያለው። ኢንፋክት በግልጽ ተነግሮታል ይሄ ነገር መደረግ እንደሌለበት። ያም ሌላ የአብይ አህመድ የተስፋ መቁረጥ ምክንያት ነው። አሁን ሀገር ውስጥ ብዙ ግዛት በቁጥጥሩ ስር የሌለ፣ በሀገር ውስጥ ቅቡልነቱ ክፉኛ የተንኮታኮተ፣ የሀገሪቱን ዲፕሎማሲያዊ ጥሪት ያድፋፋ፣ የኃይል አስተላለፉ እሱን ፌቨር የማያደርግ አንድ በማናቸውም ሁኔታ ህይወቴም ሆነ ስልጣኔ ሊያበቃ ይችላል ብሎ የሚሰጋ ግለሰብ ይናገረው የነበረውን ነገር ነው ትላንት ሲናገር የነበረው። ይሄንን ታዲያ ስለኔ ስቲል የአብይ አህመድን የማውደም አቅም አንደርስትሜት ማድረግ አይገባም። ለዚህ ነው አጥፍቶ ጠፊ ነው ሰውየው። ቢናገር አጥፍተው ስለሚያጠፉ ድሮኖች፣ ቢናገር ሚሊዮኖችን አሰማርቶ እንዴት የሆነን አካባቢ መክበብ፣ መፍጀት፣ መግደል እንደሚችል፣ ቢናገር እንዴት በድሮን የሆነ ነገር ማድረግ እንደሚቻል ቢያወራ ስለሞት፣ ሁሉም ነገሩ ኢንቮልቭ የሚያደርገው ስለሞት ነው። ስለዚህ ይሄንን ለማውደም የማሰብ አቅም ስለማይጠይቅ ይሄንን ከማድረጉ በፊት የኢትዮጵያ የፖለቲካ ኃይሎች ሪሊ በጣም በፍጥነት ስራ መስራት አለባቸው። የሲቪክ ተቋማት ስራ መስራት አለባቸው። የተለያዩ በልዩ ልዩ ጥቃቅንና አነስተኛ ምክንያቶች መነጋገር ያቃታቸው ልሂቃንም ሆኑ የፖለቲካ ኃይሎች ከዚህ በኋላ የትኛውንም ድንበር የትኛውንም መስመር ተሻግረው አንድ ላይ መስራት የሚችሉበትን ሂደት የበለጠ ማቀላጠፍ አለባቸው ነው እኔ እምለው። let me give the last word ላንተ ይልቃል። ቴዲ ጥሩ ነው። በጣም ሁሉን ነገር በደንብ ገልጸዋል። በጥሩ ሁኔታ ነው የሄድክበት። የተጀመሩ ነገሮች እንግዲህ በአብዛኛው ሁሉም ነገር ከአብይ ቁጥጥር ውጭ እንደወጣና አንድ መንግስት ቦታ ላይ የተቀመጠ ሰው ከልክ በላይ ኢራሽናል ከሆነና ለአንድም አካል አሳማኙ ነው ካልተገኘ ያ እንግዲህ መንግስት ነው ከተባለ ኮታንኮት የመንግስትነት ሊያቆም የሚችሉት ነገሮች ሁሉ በሙሉ ተሸርሽረውበት አልቋል። ያ የሌጂቲሜሲ ሽታ በወታደርም ይሁን በየትኛውም መንገድ ያሉት ነገሮች ሁሉ ማለቃቸውን ተገንዝበናል። ይሄ ከሆነ ደግሞ እንግዲህ የኛ ዓላማ አብይ ማናደድ አይደለም። እንደ አንድ ፌዝ ልንወስደው እንችላለን። እስካሁን ያሉት ነገሮችና የተሰሩት ነገሮች አጠቃላይ በሂደት ውስጥ ያስተሳሰብ ሽግሽጎች ተፈጥረዋል። ወደ አንድ አቅጣጫ ማየት ተችሏል። እነዚህ ነገሮችም ደግሞ አብይን አቅሉን ማሳት ተችሏል። በንግግር ውስጥ ሁሉ ሄደን ካየነው እርስ በርሱ የሚቃረን ነገር፣ ያ ደግሞ ፍርሃት፣ ኤርትራን ወራለው ወየውላችሁ ይልና መጨረሻ ላይ ደግሞ የድርድር ሐሳብ በሚመስል ይሄን ካቆማችሁ ልንነጋገር እንችላለን ይላል። የኤርትራን ህዝብም ማባበል በሚፈልግ ሁኔታ እንደዛ ይናገራል። የኤርትራን መንግስትም ካያችሁት እናንተ ተቀሩና እነዚህ ጥይት ሲቀበሉ የነበሩት ኋላ ከኔ ጋር ቢስማሙ ብሎ እርቅን የሚፈልግ ሁሉ ይመስላል። በደንብ ካያችሁት ደግሞ ይሄ ሁሉ ነገር የምታዩት ጦርነት ከመጣ ሁላችንም እንሞታለን እንጂ ምንም ሲል ደግሞ መችስ ፕሬዝዳንት ኢሳያስ ብቻ አይደሉም የሚሞቱ። ጦርነት ከተገኘ የመሞት ነገር በሁሉም አቅጣጫ ነው የሚመጣ። ማንም አይደርስልህ ጥይት ያቀብል እንደሆን ምን ሲል በሌላ አነጋገር እርሱም ውስጥ ኢንሴኩሪቲ እንዳለበት ያሳያል። እና ይሄ ሁሉ አንድ ደቂቃ ላይ ሌላ ጊዜ ላይ የዲፕሎማሲውንም ሁኔታ ካየው እኮ ቴዲ እዛው ላይ ይናገራል። ለቻይናም ነግሬያለሁ፣ ለራሺያም ነግሬያለሁ፣ ግን ጊዜ ማራዘሚያ ነው ያደረጉት ይላል። እምቢ ብለውታል። እሺ አትጣሉ ምናምን ብለው ዝም ብለው ነው የሸኙኝ ነው ያለው እኮ። በቃ እንደዛ እዛው ንግግር ውስጥ ያ ማለት ሁሉም ሰውም አልሰማውም።
ይሄ ማለት አብይን ከስሩ መፈንቀል ተችሏል። ይሄን ደግሞ ያደረገው በአካባቢው ያሉ ኃይሎችም በኢትዮጵያ ውስጥ ያሉ የፖለቲካ ኃይሎችም ወደፊት ማየትና ከችግር ይበልጣል ብለው የችግር ቅደም ተከተል አስቀምጠው ፕራዮሪቲ አድርገው የመጀመሪያው ነገር የህልውና ጉዳይ ነው። ይሄ ሰውዬ ሊያደርስ የሚችለው ጥፋት በጣም አደገኛ መሆኑን ተገንዝበናል። ይሄ ተገነዘብ እሱን አስጨነቅ ነው ማለት የመጨረሻው ነገር አይደለም። እሱን አዳክመን እኛም ተዳክመን የመጥፋት እድል ካመጣን ምንም ውጤት የለውም። ስለዚህ ይሄን በፍጥነት የመጨረሱ ነገር ይሄን ሰውዬ ጨምቅቆ ከላያችን ላይ ማንሳትና አደጋውን መቀነስ የሚቻለው ይሄን ሰውዬ ቶሎ መጥረግ ስለሆነ በዚህ ሂደት ውስጥ ደግሞ ቅደም ተከተልና ከችግር ይበልጣል ብሎ በፍጥነት በሴንስ ኦፍ አርጀንሲ በኢህአዴግ ቋንቋ በጊዜ የለኝም መንፈስ እነዚህ አብይን ያስጨነቁት ነገሮች ወደ ውጤት በፍጥነት ተለውጠው ወደ ተግባር መለወጥ አለባቸው። የፖለቲካ አስተሳሰብ ለውጥ፣ የአመለካከት ለውጥ በተግባር አክሽን ተወስዶ አደጋውን እስካልቀረፈ ድረስ የአብይን መጨነቅ ኢጓችንን እየመገብን ልኩን ምንድነው አስቀባጠር ነው ብንል ትርጉም የለውም። እሱ የተቀመጠበት ወንበር አደገኛና ሊያደርሰው የሚችለው ጥፋት አገርንም እስከማጥፋት ህዝብንም እስከማጥፋት የሚደርስ ጉልበት አለ። የኢትዮጵያ መንግስት ትልቅ ነው፣ ምንም ጥያቄ የለውም። ያ ከመሆኑ በፊት ግን መጨረስ እንችል ነው። የበለጠ እንደውም ተስፋ በቆረጠ ቁጥር አደጋው እየበዛ ነው የሚሄድ። ስለዚህ ያንን ሊቀለብስ በሚችል መልኩ መንቀሳቀስና መፍጠን እንዳለብን ይሄ ምንም ወዲያና ወዲህ የሚባል ነገር አይደለም። ይሄን ለማሳሰብ ነው። በተረፈ ግን የአብይ ንግግር ሁሉ ይሄን ያላቁን ያሳተው ከፍርሃት ከጭንቀት መሆኑንም በአግባቡ መረዳት ይቻላል። ግን ጭንቀቱና ፍርሃቱ መውጫ መንገድም ስትራቴጂም እንደሌለው ያሳያል። ይሄን በሆነ ቁጥር ደግሞ በድንጋጤ